ዛሬ ዓለምን እያነጋገረ ያለ አንድ ትልቅ ሰበር ዜና ይዘንላችሁ ቀርበናል። የዓለም የኃይል ሚዛን ሊቀየር ነው። ኔቶ የመፍራረስ አደጋ ተደቅኖበታል። ፕሬዝዳንት ዶናልድ ትራምፕ ለአውሮፓ ሀገራት የሰጡት አስደንጋጭ ማስጠንቀቂያና አሜሪካ ከኢራን ጦርነት ልትወጣ እንደሆነ የገለጸችበት አዲስ አቋም ምን አንድምታ አለው? እስራኤልስ በቤሩት ላይ የከፈተችው ጥቃት ወዴት ያመራል? ዝርዝር መረጃውን አብረን እንይ። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በሰጡት መግለጫ አሜሪካ በኢራን ላይ የከፈተችውን ወታደራዊ ጥቃት በሚቀጥሉት 2 ወይም 3 ሳምንታት ውስጥ ልታቆም እንደምትችል በይፋ ተናግረዋል። ትራምፕ ሲናገሩ በጣም በቅርቡ እንወጣለን፣ ምናልባት በ2 ወይም በ3 ሳምንታት ውስጥ ሊሆን ይችላል ብለዋል። የሚገርመው ግን ይህ ጦርነት እንዲቆም ከኢራን ጋር ምንም አይነት ዲፕሎማሲያዊ ስምምነት የግድ እንደማያስፈልጋቸው መግለጻቸው ነው። ኢራን ከኔ ጋር ስምምነት ማድረግ የለባትም ያሉት ትራምፕ አሜሪካ የራሷን ውሳኔ ብቻ እንደምትከተል አረጋግጠዋል። የትራምፕ ንግግር ግን በዚህ ብቻ አላበቃም። የቆዩ የአሜሪካ አጋሮችን በተለይም ብሪታንያ ክፉኛ ተችተዋል። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት እንደ ብሪታንያ ያሉ ሀገራት በሆርሙዝ ወሽመጥ እገዳ ምክንያት የጀት ነዳጅ ማግኘት ካቃታቸው የዘገየ ወታደራዊ ድፍረታቸውን አሰባስበው ወደ ወሽመጡ መሄድ ነዳጃቸውንም ራሳቸው መውሰድ ይችላሉ ሲሉ አጽንኦት ሰጥተው ተናግረዋል። ይህ ንግግር አሜሪካ ከእንግዲህ ለእናንተ አትዋጋም የሚል ግልጽ መልእክት ያለው በመሆኑ የኔቶ ሕልውና ጥያቄ ውስጥ እንዲገባ አድርጎታል። ትራምፕ አክለውም ራሳችሁን መከላከል መማር አለባችሁ፣ አሜሪካ ከእንግዲህ ልትረዳችሁ አትችልም፣ እናንተም እኛን እንዳልረዳችሁን ሁሉ በማለት የአጋርነት ስሜታቸው መላላቱን አሳይተዋል። በሌላ በኩል ጦርነቱ በመካከለኛው ምስራቅ እንደቀጠለ ነው። የሊባኖስ ዋና ከተማ ቤሩት በከባድ የአየር ድብደባ እየተናወጠች ትገኛለች። የእስራኤል መከላከያ ኃይል በቤሩት ላይ በፈጸመው ጥቃት የሂዝቦላ ከፍተኛ አዛዥና ሌላ አንድ ትልቅ አመራር ላይ ያነጣጠረ መሆኑን ገልጿል። ይህም ቀጠናውን ይበልጥ ወደ ለየለት ጦርነት እየከተተው ይገኛል። ረቡዕ ምሽት ፕሬዝዳንት ትራምፕ ለሀገሪቱ ሕዝብ ጠቃሚ ንግግር ያደርጋሉ ተብሎ ይጠበቃል። ይህ ንግግር ምናልባትም የአሜሪካን ቀጣይ የዓለም ፖሊሲ የሚወስን ሊሆን ይችላል። ኔቶ በእርግጥ ይፈርስ ሲሆን ወይስ አውሮፓ ራሷን መከላከል አዲስ ጥረት ታደርጋለች? የኢራንና የእስራኤል ፍጥጫስ ወዴት ያመራል? ይህ ሳምንት በታሪክ ውስጥ የዓለም ፖለቲካ አቅጣጫውን የቀየረበት ተብሎ ሊመዘገብ ይችላል። እኛም የመነጽር ቤተሰቦች መረጃውን እያጣራን ማቅረባችንን እንቀጥላለን። እናንተም በኮሜንት መስጫው ላይ ያላችሁን ሐሳብ በማጋራት ውይይቱን ተቀላቀሉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር አድርጉ። ስለተከታተላችሁን እናመሰግናለን። ሰላም ለኢትዮጵያ፣ ሰላም ለዓለማችን።